እግዚአብሔርን በጣም ተመችቶኛል። ላይፊ ተመችቶኛል አሁን ያለሁበት። አሁን እኔም አልቃወምሽም። አሪፍ ነገር ነው ያለሽው። የራስሽ ሙድ አለሽ። በራስሽ ሙድ መንቀሳቀስ ነው ያለብሽ። ግን አንዳንድ ጊዜ ደግሞ ዝም ብሎ ችክ ያለ ንቁቁርም እሱን እኮ ምን እኮ ማንም እኮ አያሸንፍም። እኔም አሁን እኮ እሷን ወጥቼ ሰላም አብራችሁ አለመሆን እኮ ይቻላል። አብራችሁ አለመሆን ይቻላል። እሱንም አትችልበትም። ማሷ እኔ አሁን ለምሳሌ ከሆነ ሰዎች ጋር የምታውቃቸው ጋር ተጣልቻለሁ። የሆነች ልጅ ተጣልቻታለሁ። ወተን ስንሰዳደብ አይተን ታውቃለን። ሳልበደል ቀርቼ መስሏል። ሴራ ሳይሰራብኝ ቀርቶ መስሏል። መረጃ ሳይኖረኝ ቀርቶ መስሏል። የድምጽ የሁሉ ነገር አለኝ። ግን የሰው ልጅ ጥሩ ነገር ሲያሳልፍ ግን በቃ አልፈልግሽም ብለህ ተከባብረህ አንቺም እዛው ባለሽበት እኔም እዚሁ ባለሁበት ብለህ ተከባብረህ ትተዋለህ። ነገር አለቀ። ደግሞ ተናግሬያት ቢሆን ወጣ ብትናገር ችግር የለውም። በጌም የተነሳ ክፉ ሳልናገር ምን ሳልናገር የጀመረችው ራሷ ናት፣ ታውቀዋለች። አሽሙርም አላወራው ምንም ወሬ ጭፈራይ ነው። ለሌላ ሰው ድምጽ ለምን እኔ ስሟን ጠርቼ ጃፕ እያውቃለሁ። እስኪ ኮመንት ጠይቅ። እመቤቴን ስሟን ጠርቼ አይደለም ጃፕ ይኸውልህ፣ በጣም ይኸውልህ 3 ቀን 4 ቀን ስሜን ደጋግማ ካነሳች የሆነ ሳሌ ዝም ብላል አይደለ? የሆነ ዘፈን ከፍትና ማለት ነው። በዘፈን ደግሞ ያለችው የነዋይ ደበበን ዘፈን እያላገጧም ኖ አይደለም። ነዋይ ደበበማ እኔ ከኔ በላይ ስለ ነዋይ ደበበ የሚናገር የለም። ስለ አማራ ሕዝብ ከኔ በላይ የሚናገር የለም። ስለ አማራ ባህል ከኔ በላይ የሚናገር የለም። ገባክ? ስለ ጎንደር ከኔ በላይ የሚናገር የለም። ተናግሬም ደግሞ አይታችኋል። በህዝብ ዘንድም ተጣልቼም ተወግዤም በብዙ ነገር አይታችኋል። የከፈልኩትን እኔ ያደረኩትን አሁንም እኔ ላይ አደርስም ጃፒ ነው የምልህ። በአማራ ጉዳይ ከመጣች እኔ ለአማራ እንኳን በስድብ እንኳን ቢሆን ነው የምልህ። በስድብ እንኳን ቢሆን አንተ እኮ የምትሳደበው እኮ ጃፒ የአማራን ሰው ሲነኩት ነው አይደል? አጥንት ወቅቶክ አማራ ወገን የሌለው ተሳዳቢም ሰው የሌለው ይመስላችኋል ብለህ ነው የምትናገረው። ያ ስሜት ስላለብኝ ወጥቼ ተናግሬያለሁ። ያ ደረጃ ላይ አሁንም እኔ ላይ አደርስም ጃፒ ነው የምልህ። 4 ነጥብ እኔ ላይ አደርስም። እና ደግሞ በነዋይ ደበበ ማሾፍ ሳይሆን ያ ዘፈን ላይ የሰራችው አክት አለ አይደል? ያን ዘፈን ከፍታ ያደረገችውን አክት በዛ ዘፈን ነው እንጂ እንትን ያልኩትኝ እኔ የአማራን ሕዝብ ምንቅ ሴት እኔ ቤታ አይደለም። ሁሉም እንኳን እኔ ጠላት የሚያቀኛል። እሷ ግን ሰው ልጅ ተጣልቶ ተከባብሮ መራራቀን የሚባል ነገር ጠንቅቃ አታውቅም። ገባክ? አሁን እሷ ስለተሳደበች ምን ለውጥ አመጣ ጃፒ? ምንም። እኔ እመጣለሁ እዚህ አፌን ከፍታለሁ፣ እጫወታለሁ፣ እስቃለሁ። ከዛ ደግሞ ያው ታውቃለህ የሚልሷት ደግሞ ከኮመንት ያንገበግቧት ትውላለች። በቃ እነሱ አሉልኝ እኔ እግዚአብሔር ይመስገን ለጊዜው ማለት ነው። ሰው ሳይራለ አንዴ ላውራ ይኸውልሽ። ሌሎቹ ኮሜንት እየሄዳችሁ ሰው ቤት እየጻፋችሁ የምታጋግሉት ሰዎች አጋግሉ አይደለም ስሜን ስለምታነሳ ማነከ ጃፒ አትሳሳት። ነው ጃፒ ተው እንጂ እንዴ እውነት እናወራ። ስሜን ስታነሳ ማንም ሰው አሁን አንተ ጃፒ ደጋፊ ያለ ወዳጅ አለ አንተ ላትፈልገው ትችል ይሆናል። አይ ነው አይደለም ነው አይቻለው ጃፒ አይቻለው። አንተ አሁን ከሆነ ሰው ጋር ስትጣላ ማለት ነው ወዳጅ ይኖርሃል ደጋፊ፣ ይሄ ያለ ነገር ነው። ሶሻል ሚዲያ ላይ ተከታይ ሊኖር ይችላል፣ እኔ ተከታይ ሊኖር ይችላል። ጃፒ የተከታይነቶቹ ይለያዩ ይሆናል። ወይ ብዛት ያለው ተከታይ አለ፣ ወዳጅ ያለው ተከታይ አለ። በቃ ሰው የሚመቸው ሰው አለ ምናምን። እንዴ የሷ ተከታዮች ውስጣቸው ያውቃሉ እኮ ማን ነገር እንደፈለገ ማን ነገር እንደጀመረው ያውቃሉ። ግን ስለማይወዱኝ እሷ ደጋፊ ስለሆኑ መጥተው ይሰድቡኛል። መጥተው ስለሰደቡኝ ግን እሷ ሰደበችኝ ማለት አይደለም። ገባ? ኢግኖር አድርጌ ነው የሚሄደው። እሷ ግን ልክ አፏን ስትከፍት በሚገባ ልክ ድረስ መልስላታለሁ። ብናስተካክለው ስሜን ስታነሳ አሁንም ነገም ደጋፊዎቼ ይረግጧታል እኮ ምልክ ስሜን ካነሳይ ካላነሰች ለምን እሱን እናስተካክላ። አሁን እሷ ሰርጀሪ ትላለች፣ አንቺ ሸምት ያለሽ ሁለታችሁም ስም ተሰጣጣችሁ። እኔ ችግር ጃፒ እንኳን አይደለም እሷ አንተም የኔን ሰውነት ቢጎ ላይ ስመጣ የተደነቀለት ሰውነት ያለኝ ድሮን እኔ የማውቀውንማ እኔ መሰክራለሁ። ስም አይቶክ ችግር የለውም ጃፒ። ጡቴንም ቢሆን ፕሮፋይል ላይ አድርጌ ኬት የመጣሽ ናት ተብሎ ቢጎ ላይ አንጫጫው ነኝ እኔ። ሰውነቴንም አውቀዋለሁ። ሰርጀሪ ቢሉ ተቀዳ ቢሉ ያለ ማስረጃ እኝኛ አንዱ የተከተለውን አንዱ ስለሆነ እኔ ችግር የለብኝ። ሰርጀሪ ያለን ተቆራርጣ ተፈላልጣም ትበለች። እኔ ጃፒ ወይ ልንገርህ ሰው ዝም ብለህ አንተ ስለ ትራሳታል ከሚሰድ እኛ ጓደኛችን ነበረች ቤታ ድሮ እናያታለን። ድሮ ቦርጭ የላትም ነው የሆነ ሰዓት ወፍረሽ ሊሆን ይችላል አይታወቅም። ሰው ደግሞ ከዛ ደግሞ ይቀንሳል። ግን እንጂ ድሮ በጣም አሪፍ ቂጥ ነበራት፣ ወዝዋዥ ነች። ሼክ እያልን አስደንሳት ነበር። ችግር የለው ትደንሳለች። ይሄ አይደለም ፖይንቱ። ሰርጀሪ ምንም ብትሉት ሰው የፈለገውን ነገር ቢሆን ራሱን ለመጠበቅ ለሚያደርገው ነገር ማናችሁም አቅም ካለ አርግ። ሁሉም ስፖርትም ሰርተ ቀንስ፣ ሰርጀሪም ተሰርተ ቀንስ። ጂጂኪያ እንኳን ቀንሳለች በ57 ዓመቷ። ይሄ ነገር ፖይንት አይደለም። አንቺም ደግሞ እነሱን የምትሰጫቸው ስም አለ፣ እነሱም ይሰጡሽ ስም አለ። ይሄ ነገር አቁማችሁ ግን ከፋሚሊ ጋር እንደ ፋሚሊ ሆናችሁ አትገናኙ፣ ጓደኛ አትሁኑ። ግን
እንደ ጌሙ ከሆነ ያጣላችሁ እስኪ ሳምንት ይኸው ጃፒ እሺ ራስ ሳምንት ይኸው ተከታተልና ሳምንት ይኸው ራስ ዝም እሺ እንደኔ ይኸውልሽ ቤታ ማን ነው ያጣላችሁ ራስ ታይዋለህ ጌሙ ቢደገም ደስ ይለኛል ተደገሞ ከዛ በኋላ አሁንም ማሸንፋለሁ ጃፒ እሺ በቃ እኔ አበረታታ አቀሳስራለሁ አሁንም ያውኑን አይኔን ጨፍኜ ነው ማሸንፈው ያውኑን አይኔን ጨፍኜ እሺ በቃ ለዚህ ከሆነ ቀጠሮን ያዝ ይኸውላችሁ ኢትዮጵያኖች ይኸውላችሁ በቃ ይሄ ጌም ነው ያጣላቸው ይሄ ጌም እንዲያስማማቸው በጭራረባክ እሷ እስክታሸንፍ ድረስ ይሄ ማህበረሰብ ሊታጠብ ነው እንዲደፋር ኖ ማንም አይታጠብ በፍጹም በእኔ ቤተሰቦች አክብረው ሰጥተውኛል አመሰግናለሁ አሁን ደግሞ በሚመጣው ጌም አለኝ ከጃኒ ጋር የምጫወተው እያለፉ መጣል ሜር ነው ጭራሽ ደግሞ ይሄንን ህዝብ ልጠባው እንዴ በየጊዜው እየመጣው በእኔና በግለሰብ ችግር ያመጣሁት እኔ እንደዚህ አይነት ሰው አይደለም ጃፒ እግዚአብሔር የሰጠኝን አመስግኜ ይጃለሁ ከዛ በተረፈ ግን እሷ እስክታሸንፍ ብዬ ይሄንን ማህበረሰብ እኔ ገንዘብ አላውቅም በሁለታችሁ ጾባ ያምርም ገባ ሁላችንም ይደብረናል ያያምርም አሁን የሷን ጉዳይ ይኸውልህ ጃፒ ራስህ ሳምንት ታይዋለህ የሷን ጉዳይ ታይዋለህ ማን ነገር እንደሚፈልግ ማን ነገር እንደሚጀምር ራስህ ጃፒ ታይዋለህ ራስህ በቃ የሷን ነገር እንዝጋው እዚህ ጋር ምንም መሳደብን ከፈለገች አሁንም የተሳደበኝ ያለች ወጣ ተሳደብ እኔ ችግር የለብኝም እኔ ከራሴ ጋርና ከተከታዮቼ ጋር ህይወትን ያጣጣምኩን ያለሁት ባትረብሹ መልካም ነው ወይ መዳኔለ እና ያንን ያለው ግን አንተ ጋር ልምጣ ማለት ነው ጃፒ ለምን እንደው ጉቺን ማትፈታ ጃፒ ለምን ቀይ በምን ተጣጣችሁ አማራ የለም ይሄው እኔ ለጠየቅሽ መልስ እሰጣለሁ እንደዚህ ቻይና መልከጥፉ አማራ የለም እኔ አማራ ነኝ እንዳትል ነው አይደለም መልክ ምንድነው በመልክ አይደለም የሰው ልጅ የምትወስነው አማራ ኦሮሞ በመልክ አትለይም አማራ ናቸው ያላቸው ሌላ ብሄር ይሆናሉ ምናምን ግን ከእሱን ተወና ጃፒ ቁም ነገር እግዚአብሔር በቃ ፍቱ ከአንተም ከጉቺ ጋር በእግዚአብሔር ጃፒ በእናትህ እውነት ያስጠላል በቃ በዚህ ልክ ገባ እኔ አሁን በራሴ ደርሳብህ ከሆነ እርግጣት እኔ ምንም የፈለፊት ነው ጓደኛዬ ስለሆነች ሀገሬ ልጅ ስለሆነ ምናምን አይደለም ማርያምን ይው ጃፒ ከልቤ ነው የምነግርህ ደርሳብህ ምናምን ከሆነ ጉቺን እየከፈትክ እርግጣት ለምን እኔ በአንድ ነገር አምናለሁ ሰውን ላይ ሳይደርስ ዘሎ ከደረሰ እርገጡት ነው የምለው ትናንትናም ጉቺን ብዙም ያላስቆምኳት ታይ ብያታለሁ ግን በጣም ያልታገልኳት ለምንድን ነው 4 ወር ሙሉ ሰድባታለች አችኛዋ ገባት ምንም ሳታረጋ 4 ሙሉ ስለሰደበቻት በቃ ምንም ማድረግ አልችልም በቃ ይለይለት ብዬ ነው እንትን ያልኩትኝ አንተ ደግሞ እዚህ ጋር ሰድባ ከሆነ እርገጣት ካልሆነ ግን በትን ዝም ብሎ ተጣልታችሁ ከሆነ ጃፒ በእግዚአብሔር አንደኛ አንዴ ይኸውልሽ ቤታ አንደኛ እኔ ዝም ልበል ተራ አውራ ግልጽ ጭጋ ሰውራ ዝም ብላለሁ አውራ ኦኬ አንቺ ሌላ ሰዎች ሲናገሩሽ ምን ሲሉሽ ዝም ብለሽ ምናምን ስትይ ነበር እኔ ደግሞ አውቃለሁ መጥቼ እነ ጆከር በዛ ቤታ ቀስራብ ምናምን ሲሉ ምን ሲሉ ሲያሽሞነሙኑ አምጥቼ ጸብ ነበራችሁ አምጥቼ ብብት ጭንሽ ስር ከተትኩልሽ ለመሰለሽ አንቺ አይደለሽም የፈለግሽው ሌላ ሰው እኔ በተናገርኩት በድንጋጤ መጣው አሁን ያንቺን ጉልበት እየሳመ ነው የሚኖረው ሰው ሁሉ ያ ምንድነው በራሱ ኮንፊደንስ የሌለው ሰው እኔ ደግሞ እቺ ሴትዮ ስነ ምግባር ስለሌላት አንደኛ አስተሳሰቧ ለኢትዮጵያኖች አይጠቅምም አንቺ በሙድም በስታይልም በረገጣም አብረን ስለነበር አሁን ደግሞ ስታይልሽ ቀይረሽ በራስሽ ስታይል የኢትዮጵያ ሕዝብ ይወድሻል የአዲስ አበባ ልጅ ይወድሻል ሌላውም ይወድሻል አለቀ በራስሽ ሙድ ስትንቀሳቀሺ በቃ ምንም የሚያገባኝ ጉዳይ ነው አልናገርሽም አንዳንድ እንደዚህ አይነት ጉርጥ መልከጥፉ ደግሞ ማለት ነው ለህዝብ መጥፎ ነገር የሚያስቡ ከሆነ አልፋታት ነው ቆሻሻ ነች ህዝብ ወዴት ሄደ ስልክ ተደውሎብን ነው ጃፒ አንቺ ነሽ ቢታረክሽ ይቀጥይ ማርያምን አላረኩም ሞዴሬተሮች እግዚአብሔርን ማርያምን ብዬን ያሏሽም ጃፒ ካረኩ ነው ማለት ሞዴሬተሮች ነው በቃ ቆይ ከላይ አሁን ያየው ማስከራይ ነኝ የተቀባው ነበር ከላይ ሆኛ ያለው ሞዴሬተሮች ሚውት ያደረገውን ጃፒ ካለ ሞዴሬተራችሁ ወስጄ ቦልካቸዋለሁ ኦኬ እኔ ይሄ ቤት የኔ ቤት ነው እንደሌላ ሞዴሬተሮች የምትጨማለቁበት አይደለም ኦኬ በቃ የሰው ልጅ ሐሳቡን ይናገር ማስማማቸው ከሆነ አስማማለሁ ሌላችሁ በተረፋችሁ እዚህ ቤት እንትን ደንብ አስከባሪ አይደላችሁ ኦኬ ይሄ ንቀት ነው ለሌላ ጊዜ እኔ ስሰደብ ሚውት ማታደርጉ ቀን ከሌሊት ሚውት ማታደርጉ ሰዎች አሁን ጃፒ ሲመጣ ሚውት ታደርጋላችሁ ሐሳቡን ይግለጽ ማንንም ሰው ሐሳቡ መግለጽ ይችላል እዚህ ቤት ማንንም ሰው ጉቺን ብትመጣ ስለ ጃፒ ትገልጻለች ጃፒን ቢመጣ ይገልጻል ሁለቱንም አውቃቸዋለሁ ማን አባታችሁ ስለናችሁ ሚውት የምታደርጉ ጀነዙላ እንዴ አበዙት አሁን ሰርከት ካለብኝ ከትኩኝ እኔ ችግር የለብኝም ግን ኦኬ ሐሳብን በቃ ይሄ የሁለታችሁ ነው ሐሳባችሁን ግለጹ ልብ ብለሽ ከተከታተልሽ ጆከር ካንቺ ጋር ጸቡ ሆኖ
አንቺ ራስ ተስማሚ ስልሽ ኖ ምናምን ስትይ ነበር። ግን ሳይፈልግ መጥቶ ያንቺ ጉልበት ስር ወድቆ አሁን እያጎበደደልሽ ነው። እንደዚህ ነኝ እኔ። ምክንያቱም ጃፒ የሆነ ነገር ከመጣብኝ ኃይል ይዞ ከመጣ አልችለውም በሚል አንቺ ጋር መጥቶ ነው የሚያሽቀብጥ። እኔ ምንም ችግር የለብኝም። ሀሳብን ጨርስ። ያው ባንተ ሀሳብ ላልስማማ ልንገርሽ፣ ጉቺ የምትባለው ሴትዮ አማራ ሳትሆን የአማራን ሕዝብ እያሽማቀቀች ያለች ሴትዮ ነች። አንደኛ እንዴት አድርጋ ጃፒ የኛ ስነ ምግባር የአማራዎች ስነ ምግባር ጉቺ የሚለካ አይደለም። ገብቶሻል? እንደዚህ ዝርክርክነት የወደቀ ማንነት የለንም። ምን ቤታ የምታሳይን የክፋት መንገድ ስለሌለ ልንቀበልሽ እንችላለን። አንዳንድ ጊዜ ራስን ኖ ጃፒ በአማራ የለውን እኮ እንደውም እውነት ለመናገር በአማራ ምናምን ካወራን ጃፒ ጉቺ በአማራ ነግዳ አታውቅም። ማለት የአማራ ነኝ አማራ ነኝ። እሺ እንዴት አድርጋ አማራ ስለሆንኩ እያለች የሰዎችን እኔ ሳይንቴ ስለሆንኩ እያለች የሰዎችን አንድ ቀን እኮ ነው ያለችው። እሱም እኮ አንድ ቀን ያለችው ሲደርስበት ብዙ ጊዜ ከዛ ደግሞ ከኤርትራ ስለወለድኩ አለች። የወለደችለትን ሰውዬ ስንለጥፈው ኤርትራውያኖች መጥተው አይ እባክህ አውቀዋለሁ። ሳሚ ጓደኛዬ ነበር፣ አውቀዋለሁ። ሳሚና እኔ ጓደኛሞች ነበርን ረጅም ዓመት አውቀዋለሁ። እንተዋወቃለን፣ በደንብ ነው የምንተዋወቀው። እዚህ ቲክቶክ ላይ አሁን ነው ራሱ ፎቶን ሰው ያየው። ከኔ ውጭና ሌላ አንድ ሰው አለ፣ የሚያውቀው ሰው የለም ነበር። ልንገርክ ማለት ነው። ያው ጉቺ ታውቃለች፣ ግን በደንብ ነው የማውቀው የነበረው ማለት ነው። ከነናቱ ከነምኑም በደንብ አውቀዋለሁ ሳሚን። እሱ አይደለም ኤርትራዊ ስለሆንኩ ነው ባል እንትን ያለችው ምናምን ያለችው፣ እሱን ተንኩሰዋት ነው። ቪዲዮ ነው እልክልሃለሁ፣ በኤርትራ በኩል ማለት ነው። ከኤርትራ ወልዳ ምናምን ብላ ተናግራለች። ከዛ እሷም ሄደችበት፣ ገባክ? ያንን ነገር ማለት ነው እንጂ ምንድነው አማራ ያንሳል፣ ኤርትራ ይበልጣል ኢትዮጵያን ሰር ምናምን ያለችበት የለም። ግን ኤርትራዊ ስለወለድኩኝ እንደዚህ ያደረጉ ለምን ሰድባታለች። እሱ ሪከርድ ደግሞ ማርያምን ሰምቼዋለሁ ስትናገራት ማለት ነው። መደበቂያ ለምንድን ነው የሚያደርጉት? የሆነ ነገር ስትመቺ ብቻ አይደለም አማራነት፣ ስትመቺ ብቻ አይደለም ኤርትራዊነት ትዝ ሊልሽ የሚገባው ይሄ ነገር። አሁን አንድ ሰው አሁን የተጣላው ጃፒ ተነስቶ እንትን ቢል ማለት ነው። አሁን አንተ ለምሳሌ ከሆነ ብሔር ወልደሃል በልክ ከዛ ብሔር ወልጃለሁ ወልዶ ምናምን ያለ ያ ሰው በአሽሙር አንተን ከነካክ መልስ አልተሰጠውም። ጃፒ ስለወለድኩ ነው ከዚህ ብሔር ብዬ ነው አንተን አይደለም ሌላ ሰው አንተን አታክ ላይ ያደርግ ከመጣ በወለድ እኔ ራሴ ሲጀምር ምንም አይነት ነገር ውስጥ እንደዚህ ቢል ማለት ነው። ከኤርትራዊ ወለድክና ልበል ከዛ ያንን አንተን ምን ብለው ያስቀይመዋል? ከሀገርሽ ያልወለድሽ ከሌላ ይቀላቀልሽ ምናምን እያለ ሰው ቢናገርክ ከሌላ ይቀላቀል ከሀገር ያልወለድክ ምናምን እያለ ቢያንቋሽሽክ ምን እንደሚሰማ ከኤርትራ ስለወለድኩ ነው እንደምትናገሪ ነው የምትለው። መቼ ሳረ እውነት ነው ማለት እኔ ምንም አይነት ነገር ውስጥ ስደበቅ ትሸሸጋ የተሽኛ አታውቂም። አሁን ነው እንደውም እንደዚህ አይነት ነገር ያመጣሁት። እኔ ራሴ እኮ አቋም አለኝ፣ ራሴ መመለስ እችላለሁ። ምንም ማንንም የሆነ መደበቂያ ነገር አያስፈልገኝም። እንደ ግለሰብ ነው የምጣለው፣ እንደ ግለሰብ ነው የምመልሰው። እንደ ብሔርተኛ ደግሞ ማህበረሰባችን እየሞተ ስለሆነ ለማህበረሰቤ ድምፅ መሆን እፈልጋለሁ። እየሆንኩ ነው፣ እየተገደለ ያለ ማህበረሰብ ስላለኝ። ከዛ ውጭ ግን እኔ በዘር በምናምን ተደብቄ መጥቼ አላውቅም። ድሮም ታውቂኛለሽ አንቺ። በዘር ተደብቄ ነው የምታውቂኝ። ራሴን እኮ እሱ ነው ቃለው። ግን ያው በጉቺ አዲስ አበባ ነው ተወልጄ ያደግኩት። ግን እኔን የምታውቂኝ ፋራው ብዬ ስመጣ ማንኛችሁም አትችሉኝም። መናገር መሳደብ ከፈለኩና እሳደባለሁ፣ እናገራለሁ። ያ ግን ስለማይጠቅም አሁን ላይ ያለንበት ነገር በስድድብ ስላልሆነ መረዳዳት የምንችለው በሀሳብ ደግሞ እየተለዋወጠን እንጓዛለን። ምንም ችግር የለውም። አሁን እናንተ ስትጣሉ የሆነ ቦታ ላይ የምትጠቅሙ ሰዎች ስለሆናችሁ አንቺም ትጠቅሚያለሽ፣ ሌላውም ይጠቅማል። በእናንተ ጠብ ስለማያምር በቃ አረጋጉት ልንል እንችላለን። አንተስ በቃ አሁን ለምሳሌ ጉቺን አማራ ብሎ የተቀበለ ማህበረሰብ አለ። አማራ ናት፣ ድሬዳዋ የተወለደች ልጅ ግን ዘሯ ሲጠራ እናትና አባቷ አማራ ናት። ምንም መካድ አትችልም። አንተም ደግሞ ላትቀበል ትችላለህ። የሚቀበል ደግሞ ማህበረሰብ አለ። ከባክ ምንም እዚህ ቲክቶክ ላይ ቤተሰቦቻችን ወጥተው ካልተናገሩ በስተቀር ወይ አዋላጆቻችን ማንንም ልታውቃችን ጃፒ ስለ እውነት ካወራ ማለት ነው። ስለዛ
ዘመዶች እንዳለ ያሉ ቲክታክ ላይ እኮ አሉ የኔ ዘመዶች እናቴም አባቴ ቀንና ከሌሊት ያዩኛል እኮ ቤተሰቦች እናቴ ያለ እነሱ መጣው የተወለዱበት ቦታ ወልዲያ ላይ ወይም ደግሞ ላስታ ላይ ይመሰክሩልሻል። ያሳምነው ልጅ ነኝ። ለዛ ነው ዘመዶች አሉ። አዎ እኮ እሷም እኮ ጃፒዬ አሁን ደግሞ እሷ አንተም ደግሞ እንደዚህ እንዳልከው ለእሷም ደግሞ የሚመሰክርላት ዘመድ ሊመጣ ይችላል። ጃፒ ለዛ እኮ ነው ለእሷም የመሰከረ የለም እስከ ዛሬ። አንቺም አታውቂያትም። አንቺ የምታውቂያት ባቡር ለባቡር ስትለበለም ነው። እሺ አንቺ ወይኔ ተው ጃፒ በማርያም እሺ ይቅርታ። እሺ ቆይ ቤትሽ ነው። እሺ አንተ ጉቺ ላይ በጣም ቂም ያስገባት ንገረኝ ጃፒ። በጣም የሆነ ውስጥ ላይ የሆነ ቂም ነው እንጂ የጤነኝነት አይደለም። ተው በእናትህ ጃፒ በእግዚአብሔር ቂም የለኝም እኔ ከማንም ጋር ቂም የለኝም። እኔ እቺ ሴትዮ በማህበረሰብ አለ ነው ማለት ኦኬ ልንገርሽ ፖይንቴ እንዳትቀልጅ በማህበረሰብ እያልኩኝ ቤቷ ስናገራት ብሎግ አደረገች። ምክንያቱም በማህበረሰብ ነው የምትቀልለው። ከዛ አንቺና እሷ ሆናችሁ የኩማን እርዳታ ስታሰባስቡ በዛ ነው የተናገርኳችሁ። አንቺንም ተናግረኝ ይለን ይበዛ እኔ ምንም አልመሰለኝም። በቃ ቴንኪው በቃ ስለገባሽ በቃ ረሳሽው። እቺ ግማታም ግን ቂም ይዛ እንዴት ምናምን ብላ ለኩማ ተደርባ እኔን ተናገረች። አንድ ሁለተኛ ነገር የሰው ልጅ ማንነት ካለው ለአማራ ህዝብ ብላ አንድ ነገር የሰራችው ነገር ሳይኖር ለፋኖ አሰባስቤ ብላ ገንዘብ አውጥቻለሁ የሰጠሁት ብላ አምጥታለች አይደል? ያልሰጠችውን ገንዘብ ለምንድን ነው ለማህበረሰቡ መጣም ታሳውቀው? ሰጥታለች። አንቺ እርግጠኛ ነሽ ለፋኖ አሰባስባ አረድታለች? እኔ ልንገርህ እርዳታ ሲደረግ ጉቺ አጠፋም ቱ ቢሆንስ ላይ ሁሉ እርዳታ ላይ አለች። ግን ደግሞ የዛ ቀን ነው መሰለኝ ያሳየችው አይደለ ጃፒ? የዛ ቀን እግዚአብሔር በሚያውቀው ማለት ነው። ይሄ ወረቀቱ ምናምን ያሳየችው ልብ ብዬ ማላየው ካሁን ሪከርድ ያደረጓታ እንዲያ ምን ሆና ነው ብዬ ደንግጬ ነበር እንትን ስላት የነበረው እንጂ ይሄ ቁጭ ያተኩሬ ያወጣችሁን እግዚአብሔር ምስክሬ ነው አላየሁም። ፈጣሪ በሚያውቀው ማለት ነው። ለፋኖ ረድቻለሁ አለች እኮ 60 ምናምን ጊዜ ለፋኖ ረድቻለሁ አለች። ከረዳች ለምንድን ነው የምትዋሸው? በፋኖ ስም ፋኖ መቀለጃ ነው ይመስለኛል። ያው ለእርዳታ ይጠይቋት የለ ጉቺን ያንን እርዳታ የሚጠይቋትን ነው እንትን የምትለው ሰዎች እኮ ቤቷ ይሄዳሉ። ለማንም ለፋኖ ለአንድ ፋኖ አሰባስባ የሰጠችው ነገር የለም። ግን እዚህ ሚዲያ እየመጡ በፋኖ ስም መነገር የለም። አንቺ እኔ ሌሎችም ሰዎች ስለነገሩኝ አሜሪካን ሀገር መረዳዳት ባለብሽ ሰዓት ቦታ ላይ ቆመሻል። ከኔ አይባልም ቆመሻል። የኔና በቤታ አብልታል የሚል ካለ በማስረጃ ያምጣ። እኔ ራሴን ስለማውቀው ችግር የለብኝ። እንኳን ገንዘብን በቤቴ ማስሰብም አልፈልግም። 60 ጊዜ ለፋኖ ረድቻለሁ ካለች ለየትኛው ፋኖ እንደረዳች ትንገረን እስኪ። በቃ ጃፒ አሁን እሱ ያለፈ ነገር ምንም አይጠቅምም። በቃ በእግዚአብሔር እኔ እሷን እነግራታለሁ። አውሩ ፍታ፣ በቃ ፍቱ እግዚአብሔርን። ጃፒ እንዲህ አንተም እኮ አዲስ አበባ ልጅ ነህ። በቃ እንዲህ ድርቅ ማለቱ ይቅር በእናትህ። እኔ ከማንም ጋር ድርቅ አልልም። እኔ ምን አገባኝ? እኔ ነገ እኮ ወደ ስራ የሚሄድ ሰው ነኝ። ነገ ስራ አለኝ እኮ። እሱን እኮ ነው የምልህ እኮ እዚህ አንተ ሁሌ አሁን እንደውም ሰሞኑን መምጣት ጀመርክ። ግን በቃ ጃፒ በእግዚአብሔር ፍቱ በእናትህ፣ በእግዚአብሔር በእናትህ በቃ ተዋት። እሷ አሁን እኔን እግዚአብሔርን አላወራኋትም ጭራሽ። ተይልኝም አላለችም፣ ሄደሽም ንገሪልኝ አላለችም። ግን በቃ ሳየው ሁኔታውን ጃፒ ደበረኝ። በቃ እግዚአብሔርን በቃ ፍታ። እሷ ከደረሰችብህ አሁን እንደዚህ አንተን ተናግረን ወጣ የምትናገር ከሆነ እርገጣት በቃ ማትሰማ ከሆነ። ከዛ በተረፈ ግን በቃ ጃፒ በእግዚአብሔር ተው፣ በቃ ፍቱ። በቃ በእናትህ በእግዚአብሔር። አሁን አንተ ነካ ሲያረጉክ ደግሞ ትሄድበታለህ። ትንሽ ነው ነገር እኮ የምትፈልገው አንተ። እኔ ምንም ከማንም ጋር ነገር አልፈልግም። እኔ ማህበረሰቤ የሚሞተው ማህበረሰቤን እያሰብኩኝ ሀዘን ውስጥ ያለው ሰው ነኝ። ሌሎቻችሁ ላይሰማችሁ ይችላል። እኔ ግን በአማራ ክልል የሚሞቱት ማህበረሰቤ ያሉት ዘመዶቼ በሚሞቱት ሀዘን እየተቆጨው ያለው ሰው ነኝ። ላይሰማችሁ ላይገባችሁ ይችላል ሌሎቻችሁ። እኔ እንደዛ ነኝ። ቤታ በቃ ኦኬ። በእግዚአብሔር ጃፒ እሺ፣ ስሞትን ልበናት ማንንም አልናገርም። በቃ ኦኬ ይመጭቅ። እኔም ያልከውም እኔ ማንም ላይ የምደርስበት ጊዜ የለኝም በእውነት። መስማማት ካለባችሁ ሁላችሁም ተስማሙ። እኔ አንድነት ነው የምፈልገው። አንዱም ሁላችሁም ወደ አንድነት ከመጣችሁ አንድ ሆናችሁ የሆነ ቦታ ላይ ከቆማችሁ ማናችንም ግን እኮ ጃፒ ግዴታ ስማኝ፣ ግዴታ አንድ ሰው አንድ ላይ መሆን አይጠበቅበት። መከባበር እኮ ሳይነጋገር እኮ መከባበር ይችላል ሳይሰለደን። እንደዛ እኮ ነው የምላችሁ። በቃ ሳትጣሉ ሳትነጋገሩ ካልተግባባንም ካልተግባባሁት ሰው ጋር ርቀቴን ጠብቄ ግን አልጣለሁም። አለቀ። እንደዛ ሁሉ እንደዛ ነው መሆን ያለበት ሰው። እኔ ከቤታ ጋር ባልመቻች ርቀቴን ጠብቄ እሷን ባለችበት እኔም ባለች አልናገራትም። እንደዛ ነው መሆን ያለባችሁ። እሺ እሷን አናግራታለሁ። ስምህን አታነሳም። ካነሳች ግን ያው ሂድባት። እኔ በግልጽ ነው የምነግርህ። ከአንድ ሰው መቼስ እየተሰደበ ቁጭ ብለህ እያልልህ ግን ስምህን አታነሳም። እሷን እነግራታለሁ። መቀየም መቼሽ ጃፒ በማርያም አመሰግናለሁ። ጫንቆኝ ነበር፣ ግራ ገብቶኝ ነበር። ምንም አይጨነቅሽ። ለምንም ጨንቅሽ ስንት
የሚሞት ማህበረሰብ እያለን ይሄ ነገር ያስጨንቃል። እኔ ለዛ እኮ ነው እኔ እኮ ምንም የማይሰማኝ ብዙ የሞተ ዘመዶች ስላሉኝ ነው። ያየን ነው በየቀኑ የሚያልቅ ህፃናቶች አሉ፣ ገባሽ? የሚያልቁ ዘመዶች አሉ፣ የሚያልቁ ወንድሞች አሉ። ምንም ነገር እዚህ ጋር ላለው ለሚዲያው ነገር ስሜት የለኝም። ኦኬ ላለው በቃ አልፋለሁ። ያው እኔ ማንንም ሪስፔክት አደርጋለሁ። ሰው ስለሆነ መከባበር አለብን። ቤታ ድሮ ማቃት ልጅ ነች። በድሮ ጋር ተሰዳድበናል። የራሱ የሆነ አቋም አላት። አሁን ላይ ደግሞ ሌላ ሰው ነች። በእንደሙድሽ ቤታ እኔ አሁን አልናገራትም። ፈትቻለሁ። በቃ እግዚአብሔር ያክብር። አመሰግናለሁ። እሺ ጃፒ በቃ ፒስ። እሺ ቤታ እሺ ፒስ። እሺ ጃፒ ቻው። በቃ ማን ነው ግን ጋይስ ሚውት ሲያደርግ የነበረው? ጌታ እንዴት ደሜን እንዳፈላችሁት ማለት ነው። በቃ ሌሎቻችሁ ረፉ ኮመንት ላይ ሁሉም መውጣት እኮ ተዘጋጅ ተቀበሉ። ሌሎቻችሁ ኮመንት ላይ በቃ ረፉ። እስኪ በቃ ረፉ። በማርያም ተው፣ በማርያም በቃ እሺ። ጉቺን ጥሪያት የት አለች? እኔ ነኝ ደግሞ ራስሽን ማጋለጥሽ አስነፍጠኛ። ወይ ጉድ! ዝም አትይም እንዴ? ጭራሽም አይታይኝ እኔ ነኝ ያላለች። ጦርነት ነው እዚህ ቤት። ቢኑ አንዴ ጉቺን ጥራት፣ እሷም መነገር አለባት። ጥሯት እግዚአብሔርን አብራማለ። እሷም ገብታ አንድ እንዳትናገር ተናግሮሽ ነበረ ቢሏት። ሄዳችሁ ደግሞ ጃፒ በቤቱ ለጥፎ እንዲህ ብለሻል በሉ። ሴተኛ አዳሪዎች መወከል እግዚአብሔር ምስክሬ ነው። የታለች ጉቺን ጥሯት በማርያም። መወከላው ምን የሚሉት ጉድ ነው? እነዚያውን ጤነኛ ናቸው? ጥሯት። አራሄል ቤት ብትሆንም ግን ደስ የሚለው ነገር ኮፒም ባደርግም ባላደርግም ውዶቼ አሁንም በባህሉን አስተዋውቆ እስኪ ላይኬን እንኳን ወደ ሚሊዮን 1 ሚሊዮን ሊጠጋ እኮ ነው። 1 ሚሊዮን ሊጠጋ ነው ውዶቼ። እስኪ ወደ 100,000 ላይክ ሊጠጋ ነው። እናንተ በእናንተ ቤት እኔን ታዋረዳላችሁ ወይ ስም ለመስጠት ወይ ደግሞ ለማሽቃበጥ ጥግ ስትሄዱ ትዋረዳላችሁ። በእኔ አይደለም ላይክ ማግኘት ያለባችሁ፣ በጥረታችሁ አግኙ። ኮፒ ያደረግሽ ምናምን እያላችሁ ሰው እንዲያያችሁና ላይክ እንዲደረግላችሁ አትምጡ። ማንም ሰው የባህል ልብስ ኮፒ ነገ የኦሮሞ ልብስ ተነስቼ ብለብስ ኮፒ ያደረግሽ ማለት ነገ የትግሬ ልብስ የተጋሮችን ልብስ ብለብስ ኮፒ ያደረግሽ ማለት እንደ የባህል ልብስም ኮፒ ያደረጋችሁ የሚባል ዋንትያ ኮፒ አድርጋ ነው። ቤቲ ኧረ ብዙ ልጆች ለብሰዋል። ሮዚ ኮፒ አድርገው ነው ሁሉ ማህበረሰብ የቲክቶከሮች አይደለም። ግን ቅናታችሁ ካቅም በላይ ሆነ። ለካ እንደዚህ አይነት ደንቆሮች እንደሆናችሁ አላቅም ነበር፣ እና ደንቆሮ ተከታይ እንዳላችሁም አላቅም ነበር። በኢየሱስ ስም ተመልከቱ። እንግዲህ የጉራጌ ልብስ ሁለታችንም ለበስን። የማን ላይክ ነው የሚበልጠው? የቤታ ነው። በቃ ከመስቀያው ነው። ተደረገም አልተደረገም አላችሁም ኮፒ አላላችሁም እስኪ 80,000 ላይክ ነው ያለው። እኔ በትናንትና ቃል ላይ ነው አይተለቀቀው። ተመልከቱት። ማን ነው ቲክቶክ ላይ ሙሉ ልብሱን ለብሶ ሲፖስት የነበረው? ቤታ ናት። 4 ነጥብ። እንደው ባህላቸውን እንኳን ተደረገ እንኳን ቢባል እኔ ነኝ። 81,000 ገብቷል። ተመልከቱ። ወደ 100,000 ሊጠጋጋ ነው። በቃ የሚሰማቸው የለም። ብታብድ ልብስ አረጉት እኮ በቃ የደንበኛ ከሽኔ የተንጠለጠለ ልብስ አረጉትኝ። የዚህን ማህበረሰብ የትልቅ ታላቅን ማህበረሰብ የጉራጌን የባህል ልብስ ኮፒ ተደረገ። የድንቁርን ጭራሽ ከነሻሹ ኮፒ አደረገ። አዎ የጉራጌ ባህል ልብስ ሻሹ ይለያያል እንዴ ወገን? የቅናታቸው ቅናት እኮ ነው። እግዚአብሔር ያሳያችሁ ውዶቼ። እንግዲህ ኮፒ ያደረግሽ